Families have been torn apart, homes and lands stolen, lives shattered. Persecuted for generations by successive regimes, the Amhara people, a large ethnic group, are the subject of genocidal violence by Oromo extremists. Yes, ከ300 ከ400 በላይ ነው እዛ ባንድ ምንጫወትበት ቦታ ላይ ቃችን ላይ መጣው ድንገት ነው ተናረቡ ከዛ ያላችሁን ነገር አውጡ ያሉ ጨርሶ እዛ ያለነው በመሳሪያ ነው እነዛ ጓደኞች ሞቱ እኔን አረፍኩኝ ያው እኔን ሙታል ብለው ነው ጥሎኝ ሄዱ ሶስት ቀን አድሬ በአራተኛው ቀን ነው አምቡላንስ መጥቶ አንስቶ ይዞኝ ሄደው ሳይመጣ በፊት በቃ በሰላም በቃ ከነሱ ጋር ጎረቤት ነን በቃ በጣም ተስማምተን ነው አብረን የምንኖረው ማለት ነው ከነሱ ከዛ አብሮ በቃ የኛን ሰው ማጥፋት መዝረፍ ሆነ ስራቸው ማለት ነው በዚያን ጊዜ ፍቅር አብሮ መብላት አብሮ ጋብቻ መሆን የራሴ ባለቤት ኦሮሞ ናት ያማራዎች ነን ይወጣል የሚገሉንም ወደ ኋላ መተውም የሚያቃጥሉንም አማራን እንጂ እነሱ አብሮ ከጎን ናቸው አማሮችን ብቻ ነው የሞተውን በ6 ጥይት እዚያ መቱት እነኛ አንደኛው ተመታ ያው ሐኪም ሄዶ ተውስቶ ኦፕሬሽን ሆኖ ነው የወጣለት ጥይቱ ከውስጡ የኔና አንደኛው ልጅ ወደ ቤት መልሼ ህይወቴን ለማትረፍ ትችያለሁ እንደዛ ሲደረግ አንድ ጊዜ መተውኛ ጋር በቃ ሰዎቻችን አረዱ እናችን አባቴን ባለቤቴን ከዛኛ የተረፍነው ያው እነዚህ ልጆች ይዤ ያው ሰው ሲወጣ አብሬ ተከትለና አብረን መጣን ያው ስታው በአጋጣሚ ማክሰኞ ቀን ነው እዚህ ላይ ደርሰዋል ሲሉን ወጣን ስንወጣ የወንድሜ ልጅ መንገር ቀረ ማለት ነው እኛ በሩጫ ነበር ወደ ከተማ የገባ ነው ሲቀር ወደ መካከል ላይ ሲደርስ ያው ገደሉት እሱን እኛ ደግሞ ወጣን ከተማ ገባን ማለት ነው በባዶ እጃችን እንጂ እንደለበስን ልብሳችን ወጣን ይወጣ ጎረቤቶቹ ቢያንስ ወደ ኋላ የቀረን ሰው ብዙ ሰዎች ገለዋል ከወንድሜ ልጅ ጋር በአንድ ቀን የገደሉት 13 ሰዎች ናቸው መተው ከተማ መተው ሲያወሩ ገላው እንዳቃጠሉት ምናምን ፎቶ ላይ አንስተው ለራሳቸው ማለት ነው ከተማ እንትን ሲሉ ነበር የወንድሜ ልጅ የ15 አመት ልጅ ነው ያው ሌላ መንግስት ያው ትልቅ ካለ ነው እንጂ ኦሮሚያ መንግስትማ አብሮ ነበር እንደዚሁ ያው ሲያስገድለን ሲያባረረን ነበር ኦሮሞ መንግስት ያው የችግር ደርሶብን ስለሆነ ምን ማድረግ አልችልም ራሳቸው አድነው ሽሽዋል ሽሽተው መጣን የተረፈው ያለቀው ማልቆ ተጠያቂ ሆኖና እንደ ኢትዮጵያ መንግስት ነው ብዬ ነው የማስበው ለኛ ላይ እንግዲህ እርምጃ ሊወስዱ የቻሉበት ምክንያቱ በአማራነታችን ብቻ ኦሮሚያ ለኦሮሞ ብቻ ትገባለች እንጂ ለአማራ መኖሪያ ሊሆን አይችልም እንዴ ገደሉ እሱን ቤተክርስቲያን ሊዋሉ ገደሉ እኔ ነኝ ይቅርታ የምሰጠው አይመስለኝም እኔ እንጃ እኔ እንደኔ ግን መቼም ቢሆን ይቅር እምላቸው አይመስለኝም አንቺ ከጎንሽ ያሉትን ወንድሞችሽን ስንት መታቂያቸውን ባጣሽበት እንዴት ነው አንቺ በቃ ካንጀትሽ ይቅር ብለሽ የምታያቸው አይመስለኝም እንደኔ ይቅር አላቸው